እመጓ አይተህ የማጠግበው የተፈጥሮ ስሪት ነው። በጣም የሚገርሙ ለሰው ልጆች የቱሪስት መስህብ የሆኑ የጂኦግራፊካል አቀማመጥ ያለው ከዛ ውጪ ደግሞ የአርኪኦሎጂ ፕሌስ ነው። መጀመሪያውና ዋነኛው ትልቅ ታሪክ ያለበት ነዝሃ ረጨ ከሚለው የግዕዝ ቃል ነዝሃተ ደሙ የተረጨበት ቅዱስ ጽዋው የተሰወረበት ታላቅ ምስጢር ያለበት ቦታ ይህ ቦታ ነው። ጽዋው እዚሁ ሀገር ላይ ነው። እዚሁ ሀገር ላይ ነው። አምስቱም ጽዋ የተሰወረው እዚሁ ሀገር ላይ ነው። የትም ተረጨ የትም ተረጨ የትም ተረጨ ጽዋ ያለው እዚህ ጋር ነው። እንዲህ ወደሚባልበት ስፍራ መጠናል። መንገዱ ብቻውን የሚታይ የሚከረምበት የሚጎበኝ የተፈጥሮ ጸጋ ነው። ለምለም ደጋ ቆላ ሜዳና ጉብታ ተራራ ሰንሰለት ሞበሩ ሻይ ወንዝ የቃል ኪዳን ምድር ደብርና ገዳማት ድርሳነ ነገሥታት ምን ብዬ ልናገር መንዚያለ ሚስጥር ናት። ውብ ሸለቆ ደጋውን የመንዝ ማማ ምድር እንዲህ ባለው ድንቅ ገደል ከቆላው ጋር ለይቶታል። 100 ኪሎ ሜትሮችን እንዲህ የሚዘልቀው ሸለቆ እመጓ አፋፍ እየተለየ ሆኖ ይታያል። እዚህ ውስጥ ቁልቁል ከሚታዩት ውብ የመንዝ ባህላዊ ቤቶች ባሻገር ዘመን ያስቆጠረ የሀገር ቅርስ፣ የእምነት እሴት፣ መንፈሳዊ ምስጢር አለ። መንዝ ማማ ወረዳን የምንገኘው ጉዞ ኢትዮጵያ በሀገራችን ቀደምት ከሚባሉ እጅግ ታሪካዊና ምስጢራዊ መንፈሳዊ መስህቦች አንዱን ሊያስጎበኛችሁ እዚህ እመጓ ይዟችሁ መጥቷል። ይህ የምትመለከቱት አስደናቂ መልክዓ ምድር ከደጋማው ስነ ምህዳር ወደ ቆላማው አካባቢ የሚወስደን ነው። አብረን የምንጓዘው ወደዛ ነው። መልካም ቆይታ ከጉዞ ኢትዮጵያ ጋር። የሚወጡ ሰዎችን ስመለከት ለመውረድ በረታው። ቁልቁለቱ ከዳገቱ የሚቀል መስሎኛል።